እግዚአብሔር የራሱ ዓለም ነበር። ያ ዓለሙ በህሊናው ታስባ ትኖር የነበረችው እመቤታችን ናት። ለዛ ነው የእመቤታችን ተአምረ ማርያም መቅድም ላይ ሁሌም የምንሰማውን የዘውትር ምንባብ ላይ እመቤታችን ድንግል ማርያም ዓለማት ሳይፈጠሩ ሳይዘጋጁ በፊት በማን ህሊና ታስባ ትኖር ነበር? ለእግዚአብሔር ህሊና እመቤታችን መታሰቧ እንደ እናቱ ብቻ እንዳይመስላችሁ፣ ዓለሙም ጭምር ናት እመቤታችን ለሱ። እኛ በዚህች ዓለም ላይ ከዚህ ከላይ ካለው ከሰማይ ከታች ከተቀመጥንበት ከምድር አናመልጥ። እግዚአብሔር አምላክም ከፈጠራቸው ብዙ ፍጥረታት መካከል አንድ ያላመለጠባት ገብቶ እንዲኖርባት የመረጣት ዓለሙ ማናት ብትባል እመቤታችን ናት። የሚገርማችሁ እመቤታችንን አምላካችን ሲጠራት ራሱ እንደምታልፈው ዓለም እና አሁን እንደምንኖርባት እንደምታረጀው ዓለም ብሎ አይደለም የሚጠራ። ልበ አምላክ ቅዱስ ዳዊት በመዝሙር 77 ላይ ሲናገር ስለ እመቤታችን ትንቢት እንዲህ ይላል፣ ይቺ ለዘላለም ማረፊያዬ ናት አለ። ይቺ በሉ ለዘላለም ማረፊያዬ ናት። ምድር ማረፊያ እንዳልሆነች ሁላችንም እናውቃለን። ትተናት የምንሄድባት ቦታ ናት ምድር። ለእመቤታችን ግን ሲናገር እቺ ማረፊያዬ ናት ብሎ ነው እግዚአብሔር የተናገረው። ማረፊያው ስለሆነች እንደዚች እንደምንኖርባት ዓለም አርጅታ እንደዚች እንደምንኖርባት ዓለም ማለፍ፣ መጥፋት፣ መበስበስ ኖሮባት ስለማትለወጥ ለእግዚአብሔር ብቸኛ ከተማው ዓለሙ እመቤታችን ስለሆነች ለሱ እመቤታችን ማረፊያው ናት። እና ኦሪት ዘፍጥረት ስለ ሰማይና ስለ ምድር መፈጠር መጀመሪያ ላይ ሲነገር ይሄ የምትመለከቱት ሰማይና ምድርን ብቻ መፈጠሩን ብቻ አይደለም የሚናገረው። ለእግዚአብሔር አምላክ ሰማዩም የሆነችው ለእግዚአብሔር አምላክ ምድሩም የሆነችው ስለ እመቤታችን የሚናገሩ። የሚገርማችሁ መጽሐፍ ቅዱስ ላይ እመቤታችንና ክርስቶስ የተነገሩባቸው አንቀጾች ላይ መለየት የለባቸው። ይሄኛው በምስጢር እንደው እመቤታችንን ከእግዚአብሔር ጋር አገናኘ ነው እንጂ እምናውቀው ሁላችንም የምንወደው አማኑኤል የሚለውን ስም የሰማንበት የነብዩ የኢሳይያስ ትንቢት ላይ ድንግል በድንግልና ጸንሳ በድንግልና ትወልዳለች ስሙንም ማን ትለዋለች አለ? አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከማን ጋር ሆነ ማለት ነው። ስለ እግዚአብሔር በተናገረበት ቦታዎች በሙሉ ድንግል የተባለች እናቱ አትታጣም። ስለ እመቤታችን የተነገረባቸው ቦታዎች ላይ በሙሉ እንዲሁ ስለ ክርስቶስ አይታጣም። ለምን የምትሉ ከሆነ እመቤታችን ሰማይና ምድር ስለሆነች። የሥነ ፍጥረት ሊቃውንት ሲናገሩ ሰማይና ምድር ለኛ አይመስሉንም እንጂ ይገናኛሉ። እየሰማችሁ ሰማይና ምድር ይገናኛሉ። በትምህርት እንደምታውቁት አንደኛው በዓለማችን ላይ ከተነሱ ኤክስፕሎረሮች ወይም ደግሞ ተጓዦች መካከል ማጂላን አንዱ ነው አይደል? የማጂላን አንደኛው ተነስቶ የመዞሩ ምክንያት ምንን አገኛለሁ ብሎ መነሳቱ የምድርን ፍጻሜ ምድርና ሰማይ ተጋጥመው እቺ መጨረሻው ናት የሚለውን ለማግኘት ነው። ለሚሰማው ሰው እውነት ለመናገር በጣም ይሄ አፈ ታሪክ ውሸት እንዲሁ በመላምት የመጣ ይመስላል። ግን እውነት እንነጋገር ከተባለ ቤተክርስቲያን ይህን ትምህርት ታስተምረዋለች። ሰማይና ምድር ልክ እንደ መሶብና እንደ እንቅብ ናቸው ይላሉ ሊቃውንት። እንቅቡ ከላይ የሚከደነው ሰማይ ነው፣ ከታች የሚቀመጠው መሶቡ ምድር ነው። መቼም በእርግጠኝነት ቤታችሁ መሶብ ካለ እንቅቡና መሶቡ ይገናኛሉ አይገናኙ? ይገናኛሉ። መገናኘታቸው አይቀርም። የሚገናኙበት ቦታ የአድማስ ወይም ደግሞ አድማስ እየተባለ ይጠራል። እቺን አድማስ የምትለዋን ቃል ለማስታወስ እንዲረዳችሁ አባ ሕርያቆስ እመቤታችንን ሲያመሰግናት ስለ ጌታ ሥጋና ደም ሲናገር ታስታውስታላችሁ። የጌታን ሥጋ ሳይገባቸው ለሚወጡት በሙሉ የማይላወጥ ጽኑ የሆነ የአድማስ ደንጊያ ነው ይላል። ምድርና ሰማይ የሚጋጠሙበት እንደማይገኘው ሁሉ የጌታን ሥጋ ሳይገባው ለተቀበለው በሙሉ ይሄን ያክል ጭንቅ ነው የሚሆንበት፣ መውጫ መግቢያው ይታጣል ለማለት ነው። እግዚአብሔር እውነት ሁላችንን ከዚህ ይሰውረን። የአድማስ ደንጊያዋ ብቻ የተባለው ወይም አድማስ የሚባለው ሰማይና ምድር የሚገናኙበት። እግዚአብሔር ያለ ምክንያት አይደለም ሰማይና ምድር ያገናኙ። ሰማይ ከምድር እንደሚገናኘው ሁሉ ምድርም ከሰማይ እንደሚገናኘው ሁሉ ክርስቶስና እመቤታችንም እንደሚገናኙ ለማሳየት ነው ይላሉ ሊቃውንት። በየትም ቦታ ብትሄዱ የሰማይን መጨረሻውን እናንተ ላታገኙ ትችላላችሁ እንጂ ከፈጠረው ከእግዚአብሔር አይሰወርም። በየትም ቦታ ብትዞሩ የእመቤታችንን ክብሯን መናገር ሊያቀታችሁ ይችላል። የፈጠራት እግዚአብሔር ግን የክብሯን መጨረሻ ያውቀዋል። በየትም ብትዞሩ የእመቤታችን ማህፀን እንዴት ለጌታ እንደበቃው ላታውቁ ትችላላችሁ።
እግዚአብሔር ግን የፈጠረው ማህፀን እንዴት ሰማይና ምድር ለማይበቃው አምላክ ቤተ መቅደስ አድርጎ እንዳዘጋጀው ጠንቅቆ ያውቃል። ብሉይ ኪዳንን ያለ ሐዲስ ኪዳን ማሰብ እንደማይቻለው፣ ኦሪትን ያለ ሐዲስ ማሰብ እንደማይቻለው፣ ክርስቶስን ያለ እመቤታችን ማሰብ አይቻልም። ሰማይ ለምድር መነሻ ነው ብላችሁ ብታስቡት አሁን ላለ ለክርስቲያኖች በሙሉ የዘር ሐረጋችን መነሻ እመቤታችን ነው። ቅዱስ ማቴዎስና ቅዱስ ሉቃስ የሰው ልጅን የዘር ሐረግ ሲጽፉ ወይም የጌታችንን ሰው መሆን ታሪክ በዘር ሐረግ ሲያስቀምጡት ሁለቱም ባስቀመጡበት ቦታ ላይ እመቤታችንን አልዘለሏትም። ከእመቤታችን በኋላ ግን አስተውላችሁ ከሆነ ቆጠራ የለም። እመቤታችን ክርስቶስን ወለደች ብለው ነው የሚያቆሙት ሁለቱ። ለምን ሲባል ከዛ በኋላ ያሉትማ የክርስቲያኖች የዘር ሐረግ ነው፣ ማን ቆጥሮ ይጨርሰዋል? እሷ የሐረጋችን መጀመሪያ ናት። እሷ የሁሉም ነገር መነሻ ጥንስስ ናት። እና ሰማይና ምድር እየተባሉ የሚጠሩት ነገሮች በሙሉ መነሻቸው ለፍጥረት ይሆናል እንጂ ፍጻሜያቸው ለእመቤታችን። አረ እንዲያውም ይሄ አይድነቃችሁ፣ እግዚአብሔር አምላክ ስነ ፍጥረትን ያዘጋጀው ለእመቤታችን ነው ብዬ ብነግራችሁስ? ሁሉም ነገር የተፈጠረው ስለሷ ሲባል፣ ሁሉም ነገር የተገኘው ስለሷ ሲባል። ደግናት ልጇን ከመውለዷ በፊት ለልጇ የሚያስፈልገውን ቀድማ እንደምታሟላው ሁሉ እግዚአብሔር አምላክ ይህንን ዓለም ከፈጠረ በኋላ የሚሆነውን ስለሚያውቅ አስቀድሞ እመቤታችንን ያዘጋጃል። ለዛ እኮ ነው ስንዘምር በታኅሳስ በምንቆመው ዋዜማ ላይ የቅዱስ ገብርኤል ላይ ሁላችንም የምናውቀውን መዝሙር ማህሌታውያኑ ቅዱስ ያሬድን እያነሱ ያመሰግኑበታል። አብሰራ ገብርኤል ለማርያም ወይቤላ የሚለውን መዝሙር አወቃችሁ? ከሱ ከታች ላይ ያለው አንቀጽ ምንድን ነው የሚለው? ወይም መስመር ሚካኤል መልአክ በክነፈ ጾራ መንጠላይተ ደመና ሰወራ የሚለው አንቀጹ በመሰረቱ ለእመቤታችን የሚነገር። ሚካኤል መልአክ የሚባለው የእመቤታችን ጠባቂ ነው። ፍጥረታትን ፈጥሮ እግዚአብሔር ዓርብ የሰው ልጅን ከመፍጠሩ በፊት በቅዱስ ሚካኤል በክንፉ ሰሌዳ ላይ እመቤታችንን ስሎ እመቤታችንን አሳያቸው። ሚካኤል በክንፎቹ ጋረዳት እመቤታችንን፣ ሳስቶ ማንም እንዳያያት። የእሳት መጋረጃዎች በሙሉ እመቤታችንን በቅዱስ ሚካኤል ክንፍ ላይ ያዩት በሙሉ ተጋረደች እኮ ለማለት ነው። ለዛ እኮ ነው ደራሲያኑ በሙሉ ስለ እመቤታችን ሲናገሩ ሰባቱ የእሳት መጋረጃ በየትኛው ጎንሽ ተዘረጋ? በቀኝሽ ነው በግራሽ? ከኋላሽ ነው ከፊትሽ? የሚሏት እኮ ለዛ ነው። ዛሬ አላወቅነው ይሆናል እንጂ ክርስቲያኖች ሙሴ ሲና ተራራ ላይ ወጥቶ ደጅ ሲጠና 7 የእሳት መጋረጃ ነበር አልፎ ሄዱ። ያቺ መጋረጃ እመቤታችን ነው። ለዛ አይደል እንዴ ውዳሴ ማርያም ጸሎት ስናደርግ ለስላሴ ሰጊድን መስገድን የምታስተምሪላቸው የእሳት መጋረጃቸው አንቺ ነሽ የምትል? ወደ ቅድስት ስላሴ መግባት የሚፈልግ ክርስቶስን ማግኘት የሚፈልግ ማንም ቢኖር አልፎ የሚሄደው የትኛውን መጋረጃ? እስቲ እመቤታችንን በሉ። እመቤታችን ናት መጋረጃ። እመቤታችን ናት የክርስቶስ መጋረጃ። እሱን የምትሸፍነው፣ እሱን የምትጋርደው፣ እሱን ለማወቅ ለሚሄዱ በሙሉ ደግሞ ማለፍ የሚጠበቅባቸው ነገር ቢኖር እመቤታችን ነው። እዚህ ፍጥረታቱ በሙሉ ስለማን ተፈጠሩ ይባል? ስለ እመቤታችን ነው የተፈጠሩት። ስለ እመቤታችን ምክንያት ነው ይሄ በሙሉ ነገር የተገኘው። እኛ የተፈጠርነው ስለ እሷ ተብሎ ነው። እሷ ባትኖር ኖሮ፣ እሷ ተወለደች ባይባል ኖሮ፣ እሷ በአምላክ ሕሊና ታስባ ባትኖር ኖሮ የእኛም መገኘት እንደዚህ ሁሉ እንቆቅልሽ ይሆን ነበር። ለዛ ነው ጌታችን ከዕለተ እሑድ አንስቶ እስከ ዓርብ የፈጠራቸው ፍጥረታት ላይ እመቤታችንን ፈልጎ የሚያጣት ማንም አይኖር። እሑድ ብትሄዱ በሰማይና በምድር ታገኟታላችሁ። ተሻግራችሁ ሰኞ ብትመጡ በውሃው ታገኟታላችሁ። ዛሬ እመቤታችን የተወለደችበት ቀን ላይ አንዱ ስለ እመቤታችን ከሚነሱ ነገሮች መካከል እመቤታችን ከተወለደች በኋላ ወይም እመቤታችን በእናቷ ማህፀን በነበረችበት ጊዜ ላይ በጣም መሰረታዊ ከሚነሱ ጥያቄዎች መካከል እመቤታችንን የቀደመው በደል ነበረባት ብለው የሚያነሱ አሉ። ክብር ይግባትና እመቤታችን ግን አልነበረባት። ሩቅ ሳንሄድ የምናስረዳው በስነ ፍጥረት እሑድ እግዚአብሔር አምላክ የፈጠረውን ውሃ ሰኞ ነው የከፈለው። እየሰማችሁ ሰኞ ነው የከፈለው። አንደኛውን እጅ ጠፈር አደረገ። አንደኛውን እጅ ከምድር ላይ ሰው መመላለስ ይችልበት ዘንድ ከታች አደረገ፣ ውቅያኖስ ባህር አደረገ። አንደኛውን ጠፈር ከሚባለው ሰማይ በላይ አደረገ። እንዲያውም መጽሐፈ ሄኖክ ሲናገር ወንዳ ወንድ ውሃን የሚለው ይሄኛው ነው። እየሰማችሁ
እስቲ ወንድ ውሃ ብሎ ጠፈርን ደግሞ ሴታ ሴት ውሃ ብሎ የሚጠራው ይሄንን ወንድ የተባለው ሃኖስ የሚባለውን ውሃ ባቢል በሚባል ንፋስ አሰሩ። እንደው ስነ ፍጥረቱን ብንተወው ክርስቲያኖች ሃኖስ የሚባለው ውሃ እና ባቢል የሚባለው የታሰረበት ንፋስ እኮ ከስነ ፍጥረት ያለፈ ምስጢር ነው ያለው። ያ ውሃ ኦሪት ዘፍጥረት ምዕራፍ 6 ላይ ሰዎች በደል በበደሉበት ጊዜ ላይ ሰማይ ተከፍቶ የወረደው ውሃ። እግዚአብሔር አምላክ ግን ያንን ውሃ መልሶ የሰው ልጆችን እንዳያጠፋ አስቀድሞውኑ ባቢል በሚባል ንፋስ አስሮት ነበር፣ እንዳይወርድ ከልክሎት ነበር። ሊቃውንት ያ ንፋስ የታሰረው ምንድነው ብላችሁ ብትጠይቁ መንፈስ ቅዱስ ነው ብሎ ይናገራሉ። ሃኖስ የሚባለው አጥፊው ውሃ ደግሞ ጥንተ አብሶ ነው፣ የመጀመሪያው በደል ነው። ጠፈር እመቤታችን ናት። ጠፈሩ ላይ ያ ሃኖስ የሚባል ውሃ እንዳልነካበት ሁሉ እመቤታችንም ላይ ያ ሃኖስ ብጽብጽ የሆነው ጥንተ አብሶ ወንድ ተብሎ የሚነገረው ሁሉንም የኃጢአት የመርገም ጨርቅ ሲያራቁታቸው የነበረው እሷ ጋር ግን ሲመጣ ሃኖሱ ባቢል በሚባል ንፋስ መንፈስ ቅዱስ ከእናቷ ማፀን ጀምሮ ጠብቋት ነበር። ለዛ እኮ ነው እመቤታችንን ዛሬ በምናከብረው በዓል ላይ ትላንት ሊቃውንቱ ሲያመሰግኗት እንዲህ አሏት፣ ማርያም እስተታሃቱ ውስተ ከርሱ ለአዳም ከመባህሪ ጻዳ ብለን አመሰገናት። ሃሌሉያ ብለን እመቤታችን ግን በአዳም ጎን ውስጥ ልክ እንደምታበራ እንደ ነጭ ዕንቁ ትንቦገቦግ ነበራል። አዳም አስቀድሞ ፍጥረታትን እያየ ደስ ይለው የነበረው አዳም ከገነት ከተባረረ በኋላ ተስፋ አድርጎ የቺን ምድር እሾህ አሜከላ ያበቀለችበት ሲኖር እያማረረም ቢሆን ነገና ከነገ ወዲያ ግን ተስፋ አለኝ ብሎ ሲቋጥር የነበረው በእመቤታችን። ዕንቁ መገኛው ካፈር፣ ይሄን ማናችንም አንክድ። አፈሩን ብንቆፍረው ዕንቁን እናገኘዋለን። ዕንቁ ግን አፈሩን አይመስልም። እመቤታችን መገኛዋ ካፈር ከሰው ነው፣ ምንም ጥርጥር የለው። ግን ሰውን አትመስልም እመቤታችን። እንደ ሰው የረከሰች፣ እንደ ሰው የጎሰቆለች፣ እንደ ሰው የቀደመው ነገር በሙሉ መልሶ የሚጠየቅባት አይደለችም። እሷ እንደ ዕንቁ ሆና የምታበራ ናት። ዕንቁ በመሰረቱ ከማጌጫነትና ለመዋቢያ አገልግሎት ከመዋል ባለፈ የዕንቁ ሌላኛው ጥቅሙ ምን መሰላችሁ? ዕንቁ በጣም ፀሐይ በጸናበትና በጣም ዋይ ባለበት ቦታ ላይ ሰዎች ጠዋት ላይ ተነስተው ምንም አይነት ስራ መስራት አይችሉም እና ጠዋት ላይ ተነስተው ያቺን ዕንቁ ከፍ ባለች ተራራ ላይ ቁጭ አድርገውት ፀሐይ እንድትመታ ያደርጓት። ፀሐዩ ገብቶ ልክ አሁን እኛ በተሰበሰብንበት በምሽቱ ሰዓት ላይ ስራቸውን ለመስራት ሲፈልጉ ቅድም ፀሐይ ያስመቷትን ዕንቁ ያወጧትና ከፍ ያለ ቦታ ላይ ያስቀምጧታል። የፀሐዩን ባይሆንም ከፀሐዩ ያልተናነሰ ብርሃን ግን ትሰጣቸዋለች። ያቺ ዕንቁ እመቤታችን ናት። ነቢያት በሙሉ ጨለማ በነበረው ዘመን ላይ ተስፋ አድርገው እሷን ሲማጸኗት ነበር። ኢሳይያስ ወዶ መሰላችሁ እንዴ ክርስቶስን ሰማዩን ቀደህ ውረድ ብሎ ሲናገር እኮ ሰማዩ እመቤታችን እኮ ነበረች። እሷን ይዘህና ውረድ እባክህ እያለ ነበር የሚማጸን ነበር። የሱ ብቻ አይደለም፣ በኦሪት የነበሩ ነቢያት በሙሉ እንደ ፀሐዩ ለሷ ልመናዋን ሲያቀርቡ ነበር። እባክህ ውረድ ተወለድ ማለት በሌላ ቋንቋ እኮ እባክህ እናትህን ላካት ማለት ነው። ዛሬም እመቤታችን ተወለደች ማለት ክርስቶስ ሊወለድ 15 ዓመት ቀረው እንደማለት ነው። እንደ ፀሐዩ ሙቀት እመቤታችንን በትንቢታቸው ያግሏት ነበር። ስለማን ወራት ተማስም ባሳደ ለዊል ሶስ ለናምሽ ደለውስ ንስካቴ መሜራዝ ስለምታ ካለ ታንደ ካበ ኦ ቃሌ ለምተላም ደለውስ ድረር ወካበ ረበኑ ብራካስ ነውንም ብላ ፈሉ ያሰነ ሁሉም ባይ በኑሮ በነሂረው ለለያስ ድሩሰይ ረበኔ ነስናም የሚረበነ ላይ ካበደሩ ዋና ዚናስ ረበኑ ንስካቴ በማያማስ ኦኮረጋ እንዲ ሰው ለብደሩ ወደቅ ማያማስ ነው ሱርከኑ ካላሰበው ነው ሳያሲ ረበን ታውላስናም ሚስናስ ወግርዳፍሳ የለም በዞረበነ ባመላ የሱ ብቻ አይደለም። በኦሪት የነበሩ ነቢያት በሙሉ እንደ ፀሐዩ ለሷ ልመናዋን ሲያቀርቡ ነበር። እባክህ ውረድ ተወለድ ማለት በሌላ ቋንቋ እኮ እባክህ እናትህን ላካት ማለት ነው። ዛሬም እመቤታችን ተወለደች ማለት ክርስቶስ ሊወለድ 15 ዓመት ቀረው እንደማለት እኮ። እንደ ፀሐዩ ሙቀት እመቤታችንን በትንቢታቸው ያግሏት ነበር። ጨለማ በነበረበት ማንም በማይታይበት ዘመን ላይ ደግሞ እሷን ተስፋ አድርገው ቁጭ አድርገው ይመላለሱ ነበር።